ዛሬ 3 ታሪካቸው የሚያስተምር የሴት ቅዱሳትን እናያለን። አብራችሁን ቆዩ፣ የትም እንዳትሄዱ። ሰላም፣ እንዴት ናችሁ? ለማታውቁኝ ቤዛ ጋሻው ነኝ። ቁም ነገር ፈልጋችሁ ለመጣችሁ እንኳን ደህና መጣችሁ። ቪዲዮአችን ከመጀመራችን በፊት ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮሜንት እያደረጋችሁ አበረታቱኝ። ለእናንተ ምንም አይጎዳችሁም፣ ለኔ ግን ይጠቅመኛልና ሼር አድርጉልኝ። በመጀመሪያ ደረጃ የምናያት እናታችን ሰማዕቷ ቅድስት አርሴማን ሲሆን እናታችን ቅድስት አርሴማ በ3ኛው ክፍለ ዘመን መጨረሻ የነበረች ክርስቲያን ሰማዕት ናት። በትውልዷ ሮማዊ ስትሆን የክርስቲያን ደናግል ማህበር አባል ነበረች። ይህን ማህበር የምትመራውም ቅድስት አጋታ ነበረች። በወቅቱ የነበረውም የሮም ንጉስ ዲዮቅልጥያኖስ ውብ የሆነች ሚስት ይፈልግ ነበረ። መልከ መልካም የሆነች እናታችን ቅድስት አርሴማን አይቶ ለማግባት ቢጠይቃትም እርሷ ግን ራሷን ለክርስቶስ የሰጠች መነኩሴ በመሆኗ እሻላለችውም ነበር። ንጉሱም ሊያስገድዳት ቢሞክር እርሷና ሌሎች ደናግል ከሮም በመሸሽ ወደ አርመኒያ ተሰደዱ። የሮም ንጉስ ዲዮቅልጥያኖስ ደናግሉ ወደ አርመኒያ መሄዳቸውን ሰምቶ ለአርመኒያው ንጉስ ለድርጣድስ አርሴማን ካገኘሃት ላክልኝ፣ ካልሆነ ግን አንተ አግባት የሚል መልእክትን ላከለት። ድርጣድስም አርሴማን ባያት ጊዜ በውበቷ ተማርኮ ሊያገባት ፈለገ። ቅድስት አርሴማም እኔ ክርስቶስ ሙሽራ ነኝ በማለት ንጉሱን በድፍረት ተቃወመች። ንጉሱ በኃይል ሊያሸንፋት ቢሞክርም እግዚአብሔር ብርታቱን ሰጧት ንጉሱን አሸነፈችው። በዚህም የተበሳጨው ንጉስ ድርጣድስም ቅድስት አርሴማንና አብረዋት የነበሩትን ደናግል በአሰቃቂ ሁኔታ እንዲገደሉ አደረገ። ከእርሷም ሰማዕትነት በኋላ ንጉስ ድርጣድስ በአጋንንት ተመቶ እንዳውሬ ሆነ። ኋላ ግን በቅዱስ ጎርጎርዮስ ጸሎት ተፈወሰና ክርስትናን ተቀበለ። አርመኒያም የመጀመሪያ የክርስቲያን ሀገር ሆነች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናታችን ቅድስት አርሴማ በጽናቷና በተራዳይነቷ እጅግ ትከብራለች። የእናታችን የሰማዕቷ የቅድስት አርሴማ በረከት፣ ረድኤት፣ ምልጃ፣ ጸሎቷ አይለየን። እኔ ከሰማዕቷ ከቅድስት አርሴማ 3 ነገሮች ተምሬያለሁ። አንደኛ ትጋቷን፣ ሁለተኛ ታማኝነቷን፣ ሶስተኛ ደግሞ ትህትናዋን ተምሬያለሁ። ሁለተኛዋ ደግሞ እናታችን ቅድስት ኢየሉጣ ነች። እናታችን ቅድስት ኢየሉጣ በ3ኛው ክፍለ ዘመን መገባደጃ ላይ በትንሿ እስያ በአሁኗ ቱርክ በአቆንዮም ትኖር የነበረች ባለጸጋና አማኝ ሴት ነበረች። ቅድስት ኢየሉጣ በ3 ዓመት ልጇ በቅዱስ ቂርቆስ ትታወቃለች። በንጉስ ዲዮቅልጥያኖስ ዘመን ክርስቲያኖች በሚሰደዱበት ወቅት ልጇን ይዛ ወደ ጠርሲስ ተሰግዳ ነበረ። በጠርሲስ ገዢ በነበረው በሊዲያኖስ ፊት ቀርባ ክርስቲያን ነኝ በማለቷ ከፍተኛ ስቃይ ደርሶባታል። ልጇ ቅዱስ ቂርቆስም እናቱን በመከተል እኔም ክርስቲያን ነኝ በማለቱ አብረው ሰማዕትነትን ተቀብለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናታችን ቅድስት ኢየሉጣና ልጇ ቅዱስ ቂርቆስ በኢትዮጵያ ውስጥ በከፍተኛ ሁኔታ የሚከበሩ ቅዱሳን ናቸው። በየዓመቱ ሐምሌ 15 ቀን በዓላቸው በድምቀት ይከበራል። የእናታችን የቅድስት ኢየሉጣ እንዲሁም የልጇ ቅዱስ ቂርቆስ በረከት፣ ረድኤት፣ ምልጃ፣ ጸሎት አይለየን። ከእናታችን ከቅድስት ኢየሉጣና ከህፃኑ ቂርቆስ ምን ተማራችሁ? ኮሜንት ላይ ያስቀምጡልኝ። ሶስተኛ ደግሞ እናታችን ቅድስት ክርስቶስ ሰምራ። እናታችን ቅድስት ክርስቶስ ሰምራ በ15ኛው መቶ ክፍለ ዘመን በአፄ ይስሐቅ ዘመነ መንግስት በቡልጋ ሸዋ ተወለደች። ቤተሰቦቿም እጅግ ባለጸጋና መኳንንት ነበሩ። እናታችን ቅድስት ክርስቶስ ሰምራ በትዳር ህይወት ውስጥ የነበረችና 12 ልጆችን የወለደች እናት ነበረች። ባሏ የንጉስ የቅርብ ባለሟል ነበር። በአንድ ወቅት አንዲት ገረዷን በቁጣ ተመታ በመሞቷ ምክንያት እጅግ አዝና ንስሐ በመግባት ዓለምን ንቃ ወደ ምንኩስና ገባች።
በጣና ሐይቅ በሚገኘው በደብረ ሊባኖስ በኋላም ደብረ ማርያም ገዳም በብዙ ዓመታት በታላቅ ተጋድሎ ኖራለች። በተለይም በውሃ ውስጥ ቆሞ በመጸለይና በመጾም ትታወቃለች። እናታችን ቅድስት ክርስቶስ ሰምራ በገድሏ ላይ እንደተጠቀሰው ስለ ዓለም ሰላምና ስለ ነፍሳት ድህነት ወደ እግዚአብሔር በመጸለይ ሰይጣንን እንኳን ንስሐ እንዲገባ የለመነች የፍቅር እናት ተደርጋ ትታወቃለች። ነሐሴ 24 ቀንም አርፋለች። በዚህም ቀን በየዓመቱ በታላቅ ድምቀት ይከበራል። በተጨማሪም ከባህር ላይ ቆማ ስትጸልይ 10 አክሊል ወርዶላታል። የእናታችን የቅድስት ክርስቶስ ሰምራ በረከት፣ ረድኤት፣ ምልጃ፣ ጸሎት ከሁላችን ጋር ይሁን። የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎች ወደ ጩኸታቸውም ናቸውና ጻድቃን ጮሁ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። ጻድቃንን የሚጠሉ ይጸጸታሉ። የዛሬው ፕሮግራም ይሄን ይመስላል። ቀጣይ ፕሮግራም እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰላም፣ እግዚአብሔር ከኔም ከናንተም ጋር ይሁን።